ፈቀዳል ምን እየተካሄደ ነው የሚገኘው? የሰየሙት ጃን ቃና ወይም ይህን ፕሮግራም ስም ብለው የሰጡት ጃን ቃና ዘገሊላ የብዙሃን ጋብቻ ብለው ነው እንግዲህ ያስጀምሩ። በዚህም ፕሮግራም ቤተክርስቲያን ልጆቿን በህብረት የምትድርበትን ቀን ለመፍጠር በሰርግ ምክንያት አድርጎ የሚሰባሰብ ትልቅ ኦርቶዶክሳዊ ቤተሰብና ማህበረሰብ የመፍጠር እቅድ ይዞ የተነሳ ሲሆን በዚህም በኢትዮጵያ ጃንደረባ ትውልድ የሚመራው የጃን ቃና ዘገሊላ የብዙሃን ጋብቻ ፕሮጀክት በጥር 28 ቀን 2015 ዓ.ም በታሪክ የመጀመሪያ የሆነው የብዙሃን ጋብቻ መርሃ ግብር በቤተክርስቲያን 23 ጥንዶችን በማጋባት ወይም በመዳር ተጀምሯል። አትደንግጡ፣ ኦርቶዶክሳዊ ወጣት እንደ ምድር አሸዋ እየበዛ ይመጣል። ይህ ፕሮጀክት አሁን ለአራተኛ ዙር ያዘጋጃቸውን ቅድመ ጋብቻ የተማሩ 350 ወጣቶችን ዛሬ ግንቦት 21 ቀን 2017 ዓ.ም በስርዓተ ቤተክርስቲያን ጋብቻቸውን ያደረጉት እነዚህ 44ቱ ጥንዶች ለአንድ ወር ትምህርት የተሰጣቸው ሲሆን ለአራተኛ ዙር የቅድመ ጋብቻ ትምህርት ከወሰዱት 350 ወጣቶች ውስጥ እንግዲህ እነዚህ 44ቱ ጥንዶች አሁን ዛሬ ጋብቻቸውን አድርገዋል። ዛሬ ሰርጋቸውን ያደርጉት እነዚህ 44 ጥንዶች ቶታል ደብረገነት ቅድስት ሥላሴ ካቴድራል ቤተክርስቲያን ጽዋን አበው ሊቃነ ጳጳሳት በተገኙበት በደማቅ ስነ ስርዓት ዛሬ ሰርጋቸውን አካሂደዋል። ሌላ አስደሳች ነገሩ ደግሞ በቀጣይ ዓመት ከስርዓተ ቤተክርስቲያን ውጪ ጋብቻቸውን ለፈጸሙ ሰዎች ወይም ደግሞ ምዕመናን ቃል ኪዳናቸውን የሚያድሱበት በጋራ በመሆን ስጋውና ደሙን የሚቀበሉበት ልዩ መርሃ ግብር በቀጣይ ዓመት ስለሚዘጋጅ ከዚህ ትልቅ በረከት ለመሳተፍ እንግዲህ ተዘጋጁ፣ ተመዝገቡ። እንዲሁ ደግሞ የኢትዮጵያ ጃንደረባ ትውልድ አባል ሁኑ። አትደንግጡ፣ ኦርቶዶክሳዊ ወጣት እንደ ምድር አሸዋ እየበዛ ይመጣል። ኦርቶዶክስ ለዘላለም ጸንታ ትኑር።